ዝሙትና አደገኝነቱ በእስላም እይታ በሚል ርዕስ ነው። ዚና ማለት ምን ማለት ነው ብለን ይህችን ሐሳብ ወይም ይህችን ጥያቄ ለመተንተን ስንሞክር ዚና ማለት ሚስቱ ካልሆነች ወይም ባሏ ካልሆነ አካል ጋራ ግብረ ሥጋ ግንኙነት መፈጸም ማለት ነው። ወንድ ከወንድ ጋርም ቢሆን ሴት ከሴትም ጋር ቢሆንም ወንድና ሴት ከሚስቱ ውጭ ቢሆንም ዚና ማለት ህገወጥ የሆነ ሸሪዓው የማይደግፈው ኒካህን መሰረት ያላደረገ ግብረ ሥጋ ግንኙነት በሸሪዓ ሐራም ነው ማለት ነው። ዚና ታዲያ ብዙ አይነቶች አሉት። عن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم كتب على ابن آدم نصيبه من الزنا مدرك ذلك لا محالة بآدم لجلاي زنا فانتاو تمدب ولتا ይሄንን ማግኘቱ ማረጉ አይቀርም ብለዋል። እንዴት فالعينان ሁለት አይኖች ዚናሁም النظر የነሱ ዝሙታቸው حرام የሆነን እይታ መመልከት ሲሆን والأذنان ሁለት ጆሮዎች ደግሞ ዚናሁም الاستماع የተከለከለን ድምጽ መስማት ነው። واللسان የምላስ ዝሙት ደግሞ ዚናሁ الكلام የተከለከለን ንግግር መናገር ዚና ይባልበታል አሉ። واليد እጅ ማለ እጅ ደግሞ ዚናሃ የእጅ ዝሙት አልበጥሹ ክልክል የሆነን ነገር መንካትና መምታት ነው። والرجل የእግር ዚና ደግሞ ዚናሃ الخطى ወደ حرام አካባቢና አቅጣጫ መጓዝ ነው። والقلب يهوي ልብ ይመኛል አሉ። ያንን የተከለከለውንና ዋና የሚባለውን ዝሙት ለመስራት ይመኛል አሉ። ويتمنى ይመኛል ويصدق ذلك الفرج أو يكذبه ይሄንን ምኞትና ይሄንን ፍላጎት ብልት ወይ እውን ያደርገዋል ወይም ይሄን ምኞት ደግሞ ከንቱ ያደርግበታል ብለዋል። እንግዲህ ዚና ይሄን ይሃል በሸሪዓችን የተጠላ ነው፣ ዘርፈ ሰፊም ነው። ዝሙት የምትባለዋ የወንድ ብልት ከሴት ብልት ጋር መገናኘት ብቻ ሳይሆን በመላስ የሚደረግ ዝሙት አለ፣ በአይን የሚደረግ ዝሙት አለ፣ በእጅ የሚደረግ ዝሙት አለ፣ በእግር የሚደረግ ዝሙት አለ፣ በቀልብም የሚደረግ ዝሙት አለ። حرام መመኘት ነውና ዋናውና ትልቁ ዝሙት ደግሞ ይሄንን የልብን ስሜትና ፍላጎት ወይም የሚያስተባብለው ወይም በተግባር የሚተረጉምለት የብልት ዚና ነው ማለት ነው። هذا الحديث رواه الإمام البخاري ومسلم عن أبي موسى الأشعري رضي الله عنه قال رسول الله صلى الله عليه وسلم أيما امرأة استعطرت من يوم سيت شتوتك أبتا فمرت على قوم كبيتوا وطتا حرام بهونو أكالوش لاي كالفت شباتشو ليجدوا من ريحها يسوان يشتوان شتا أشتتو بحرام اندي منيواتنا اندي فلقوات أسباك هونت يسراتشو على رسول عليه الصلاة والسلام فهي زانية ያንን ዋናውን ዝሙት እንኳን ባትሰራው በዚህ ሐሳቧና ምኞቷ በዚህ እንቅስቃሴዋና ድርጊቷ ዚና የሰራች ያህል ይታሰብባታል ብለዋል ኢማሙ ነሳኢና አቡ ዳውድ በዘገቡት ሐዲስ። ما حكم الزنا የዚና ሁክሙ ምንድነው? የዚና አጸያፊነቱስ ምን ያህል ነው የሚለውን ስንመለከት ደግሞ أجمع العلماء على كون الزنا من الكبائر ዑለማዎቹ ባንድ ድምጽ የተስማሙበት ነገር ቢኖር ዚና حرام መሆኑ ብቻ ሳይሆን ታላላቅ ከሚባሉ ወንጀሎች መሆኑን ባንድ ድምጽ ዑለማዎቹ ተስማምተውበታል። ለምን? لقول الله عز وجل في سورة الإسراء ولا تقربوا الزنا إنه كان فاحشة وساء سبيلا ولا تقربوا الزنا إنه كان فاحشة وساء سبيلا زموتن أتقربوت زموت أتصيافنا من قدنتو يكفى سلهونا بلو الله سبحانه وتعالى سلتنا قرمانتنا بل إلى آيات لا يدقم الله من إلال وليستعفف الذين لا يجدون نكاحا حتى يغنيهم الله من فضله يقابت كان تعطى مشفن يما يتلو واتاتوج الله اسكم يكبراتشونا كترفاتو اسكم يستاتشو درس يتبقوا كحرام بلوان
ይሄንን ኃይለኛን ትእዛዝ አላህ ሲያስተላልፍ ይሄንን የጣሰ ሐራም መስራት ብቻ ሳይሆን ታላላቅ ከሚባሉ ወንጀሎች አንደኛው እንደፈጸመ ማስረጃ ይሆነናል ነው يقول الإمام ابن حجر رحمه الله ابن حجر سناقروا من الهلال عد الزنا من الكبائر وإن زنا كتلالاق وانجلوج تقوطر على ይሄ ደግሞ በዓሊሞች ዘንድ የተስማሙበት ሲሆን واختلف في أيهما أشنع የትኛው የዚና አይነት ነው በጣም ቀፋፊውና በጣም አሳዛኙ በሚለው ዑለማዎች ተከራክረውበታል አሉ የትኛው ዚና ከሌላው ወንጀል ጋር ሲነጻጸር የትኛው ወንጀል ነው ከባዱ በሚለው ተخالፈውበታል ለምሳሌ ከሽርክ በኋላ ሰው መግደል ነው ትልቁ ወንጀል ወይስ ደግሞ ዝሙት መስራት ነው ትልቁ ወንጀል የሚለውን ዑለማዎች አንስተው ከሽርክ በኋላ ያለው ወንጀል ከፊሎቹ ዚና መስራት ነው አሉ ከፊሎቹ ደግሞ ሰው መግደል ነው አሉ ላኪን ሶሒሁ ምንድነው ዚና መስራት አንደኛው ሽርክ ነው ሁለተኛው ሰው መግደል ነው ሶስተኛ ደረጃውን የሚይዘው እስልምና ውስጥ ያለ ትልቅ ወንጀል ቢኖር ህገወጥ የሆነ ግብረ ስጋ ግንኙነት حرام የሆነ ወይም የተከለከለ የሆነ ዚና መስራት ነው يقول الإمام أحمد رحمه الله ما أعلم ذنبا أكبر بعد الشرك بالله وقتل النفس من الزنا إمام أحمد بن الله رحمه الله بالله كما شاركنا سو كما قدل بوهلا عند زنا تلك وانجل علاكم إلى الإمام أحمد رحمه الله يزنا عينتوچننا يزناون درجة اسكي لما يتموكر ابن حجر رحمه الله هنا من إلى الزنا بأجنبية لا زوج لها عظيم بالي للات أجنبية هنا تشنسيتيزو قبر سقا قنينيونت بتكلكل ملكو ما فتم تلك هنا وانجلنا ويلان وأعظم منه كزيه بلت تلك وانجل أمي بالو دقمو بأجنبية لها زوج بالي اللاتن سيت ما بالغ نوع بالي اللاتن ما بالغ حرام نو تلك وانجل نو كزيه قارا تيايزو دقمو كزيه بلت وانجل أمي هونو بالي اللات ستهون نوارو كزيه بلت وانجل دقمو ቤተሰብ ስትሆን የበለጠ ወንጀል ይሆናል ዘመዱን ሲሆን ማለት ነው وزينة الثيب አግብታ ምታቅልጅ ዚና ብትሰራ اقبح من زينة البكر አግብታ ከማታቅልጅ የበለጠ በሸሪዓ አጸያፊ ነው ይባልላታል ለምን ቢባል ሐዳቸው ሸሪዓ ያስቀመጠላቸው የመቀጫ እርምጃ ራሱ አግብታ ምታቀውንና አግብታ ማታቀውን ለይቶ ስለሆነ ማለት ነው ከዚህ ጋር ተያይዞ ሽማግሌ ዚና ቢያደርግ ወጣት ዚና ቢያደርግ ከወጣቱ የበለጠ ሽማግሌው ወይም በእድሜ ገፋ ያለው ሰው ዚና ቢሰራ ከአላህ ዘንዳ የበለጠ ወንጀል ይሆንበታል የጎረቤቱን ሚስት ቢያባልግ ከዛ ውጭ ያለን አካል ቢያባልግ የጎረቤቱን ሚስትና የጎረቤቶችን ልጆች ያባለገው በሸሪዓ ትልቅ ወንጀል ተብሎ ይታሰብበታል ነብዩ አለይሂ ሰላቱ ወሰላም بحديث عند تناقروت فيما رواه الإمام مسلم ثلاثة لا يكلمهم الله يوم القيامة ولا يزكيهم ولهم عذاب أليم صوست سوج الله سبحانه وتعالى آية ناقراتهم برحمة آينم آي ملكتاتهم أسمى منا السكاكي كتاتن مدب ولاتشو علالو إنما ناتشو النزي سوج عندنا قالوا رسول عليه الصلاة والسلام شيخ زان شماغ اللي هنا زمت ميسرانا والو ሁለተኛው ሳ وملك كذاب ባለ ስልጣን ሆኖ የሚዋሽ ነው አሉ ሶስተኛው ሳ وعائل مستكبر ደሃ ሆኖ የሚኮራ ነው ብለው ረሱል አለይሂ ሰላቱ ወሰለም በሐዲታቸው ተናግረውታል وفي رواية الإمام الطبراني رحمه الله يقول النبي عليه الصلاة والسلام لا ينظر الله إلى الشيخ الزاني ولا إلى العجوز الزانية እድሜው አገፍቶ ዝሙት የምትሰራንና እድሜው ከገፋ በኋላ ዝሙት የሚሰራን ሰው ወንድና ሴቶችን አላህ Subhanahu Wa Ta'ala በረህመት አይኑ አይመለከታቸውም ብለዋል ረሱል አለይሂ ሰላቱ ወሰለም روى ابن مسعود رضي الله عنه
أنه أتى إلى رسول الله صلى الله عليه وسلم ونبي عليه الصلاة والسلام متنا أي الذنب أعظم عند الله يا رسول الله كالله زندا كونجلو تهلو يكفاو من دنو اسكي نقوين بلو رسولنا عليه الصلاة والسلام طيقاتشو رسول من صلى الله عليه وسلم أن تجعل لله ندا وهو خلقك السوفة روح سيابكا لا الله شريكانا قوادنيا للتادر قبت نوال يهنن كادرك يهنن كسره تلك وانجل بهيوتها لا يفتسمها لبالا هلتن يوسع إن ذلك لعظيم لك بلاتشوها لرسول عليه الصلاة والسلام لك بلاتشوها قل كذيك التلوسع على قال أن تقتل ولدك مخافة أن يطعم معك كانت قان دايم مقبله أنت قام قبل داي الشامين بله لجهن مقدل كذيك التلو يالا تلك وانجل نوالة الرسول عليه الصلاة والسلام ثم أيو كذاك التلوسع للا من تلك هنا وانجل الله بلو تأيكاتشو رسولنا عليه الصلاة والسلام أن تزاني بحليلة جارك يقربتهن مس زنا لتسراباتنو لتابالقاتنو يهن نكارك تلك وانجل سرتها البلوتال رسول عليه الصلاة والسلام زنا يراسو درجاوش اللوت يراسو عينتوش مالوت قدم لمقلت اندموكركود አሁን ደግሞ የምንመለከተው የዚናን አጸያፊነት ዛሬ እንደሚታወቀው ዚና የአራዳነት መገለጫ ሆኗል ራስን መጠበቅ ክብረ ንጽህናን መጠበቅ ከወንድ ጋራ አለመንቀልቀል ከቤተሰብ ጋራ ካልሆነ በስተቀር አጅነቢ ከሚባል አካል ጋራ ልቅ በሆነ መልኩ አለመቀላቀል የኋላ ቀርነት መገለጫና የፋራነት ተምሳሌት ተደርጎ እየታየና እየተስተዋለ ያለው ابن القيم رحمه الله የዚናን አጸያፊነት ሲናገሩ ምን ይላሉ አላህ Subhanahu Wa Ta'ala ሽርክን ዚናን ግብረ ሰዶምን ነጃሳ የሚል ስያሜ በቁርአን ሰይሞታል ሽርክን ዝሙት መስራትን ግብረ ሰዶም ማድረግን አጸያፊ ቆሻሻ ነጃሳ ብሎ ጠርቶታል ስለ ሽርክ አላህ ምን ይላል ኢንነመል ሙሽሪኩነ ነጀሱን ሙሽሪኮች ነጃሳዎች ናቸው ይላል ሽርክ ነጃሳ ነው ማለት ነው እንግዲህ ይሄን ከተናገረ በኋላ ደግሞ በሌላ አያት ላይ አላህ Subhanahu Wa Ta'ala ምን ይላል ስለ ሊዋጥ ሲናገር ማለት ነው ወሉጣን አተይናሁ ሁክመን ወዕልማ ሉጥን ዕውቀትንና ዳኝነትን ዕውቀትንና ስልጣንን ሰጠነው አላህ ወነጀይናህ ነጃ አውጥተነዋል من القرية التي تعمل الخبائث ቆሻሻ ነገሮችን የሚሰሩ አጸያፊ ተግባራትን የሚፈጽሙ ከሆኑ ወገኖች እሱን ነጃ አውጥተነዋል إنهم كانوا قوم سوء فاسقين እነዚህ አካሎች መጥፎ ሰዎችና ጋጠወጦች ነበሩ ይላል አላህ ግብረ ሰዶም ስራ የሚሰሩትን ሰዎች ጋጠወጥና መጥፎ ሰዎች ናቸው ይላል وأما الزنات እነዚህ ዚና የሚሰሩትን ግብረ ስጋ ግንኙነታቸው ሁሉ በሐራም የተመሰረተ የሆኑትን ዝሙት የሚሰሩትን አካሎች الخبيثات للخبيثين والخبيثون للخبيثات በሚለው ቁርአን አያት ላይ ግልጽ በሆነ ቋንቋ ዝሙት የሚሰሩት ቆሻሻ እንደሆኑና ዝሙትን የሚፈጽሙ አካሎች ነጃሳ መሆናቸውን በማያሻማ ቃል ተናግሮታል ከዚህ ላይ የምንወስደው ትምህርት ቢኖር አንደኛ ሽርክ የሚባለው ነገር አላህ Subhanahu Wa Ta'ala የማይመረው ትልቅ ግዙፍ ሆኖ ያለ ሰው መግደልም ሰብአዊነት ሰውየው ሳይሰማው የሰው ልጅ ህይወት በእጁ ሲያጠፋ መቀጫው እንኳን ከባድ ሆኖበታል ይህ ሲሆን
ዝሙት የሚባለው ነገር የሰው ልጆች እንደ ተራና እንደ ቀላል ነገር ያስቡትና ይገምቱት እንጂ እጅግ አሳፋሪ እጅግ አስደንጋጭ ከአላህ ዘንዳ በጣም የሚያዋርድ መጥፎ የሆነ መቀጫ የሚያመጣ ከሽርክ ጋራ ተቆራኝቶ ከሰው መግደል ጋራ ተቀላቅሎ የመጣ አደገኛና ከባድ የሆነ ወንጀሉን ከኢማም ኢብኑል ቀይም ረሂመሁላህ ሐሳቦች መረዳት እንችላለን። ዚና ስንመለከተው ምንም ትልቅ የሆነ አደጋ ያለው አይመስለንም። ግን በሐቂቃ ዝሙት ትልቅ አደጋ ነው። ዝሙት መስራት ትልቅ ችግር በራስ ላይ ማምጣት ነው። ራሱ ላይ እባብ መጠምጠም ያህል ተደርጎ ሊታሰብ ሊገመት ይገባዋል። እስኪ የዚናን አደገኝነት የዚናን አጸያፊነትና አደገኝነት በእስላም እይታ አንዳንድ ነገሮችን ለማስረዳት ልሞክር። يقول ابن القيم رحمه الله إن الزنا زنا مالت يجمع خلال الشر كله شر تبال النجر ሁሉንም ሰብስቦ የያዘ ማለት እንደ ዝሙት የለም ይላል። እንዴት አሉ? አንደኛ ዚና የሚሰራ ሰው የሃይማኖተኝነት ስሜት በሙሉ የለቀቀው የሃይማኖተኝነት ስሜት የላላበት ከዲነል ኢስላም የወጣ ካፊር ማለት ባያስችልና ባያስደፍርም ግን የዲን ስሜቶች ከልቡ የሟሸሹበት አካል መሆኑ ነው አሉ። ሁለተኛ وذهب الورع ፍርሃት የሚባለው ነገር ሰውን ማክበር መጠንቀቅ ማሰብ ማስተንተን የሚባለው ነገር ሙሉ በሙሉ ተወግዶበት የእንስሳ እሳቦት ያለው አካል ደረጃ መድረስ ነው አሉ። ይሉኝታ የሚባለው ነገር በሙሉ ተገፎበት ቅናትም የለው እሱ ማያቅ የሰውንም ክብር አይጠብቅ በመሃል ነገሮች ሁሉ የተምታቱበት አስቸጋሪ ነው። በዚና ሰበብ ወንድሞቼ እህቶቼ ቦይፍሬንድ ያላችሁ ገርል ፍሬንድ ያላችሁ ዚናን እንደ ቀላል የምትገምቱ ደብቃችሁ ስለሰራችሁት ከአላህ Subhanahu Wa Ta'ala ጋራ የማትተሳሰቡ የሚመስላችሁ ካላችሁ የዚናን አደገኝነት ኢማም ኢብኑል ቀይም ከነገሩትም በተጨማሪ አንደኛ ዚና በራሱ የአላህ Subhanahu Wa Ta'ala ቁጣ የሚያመጣ ትልቅ ወንጀል ነው። ለምን? አንደኛ የሱ ድንበር ተጥሷል። በመሬት ላይ ፈሳድ ተስፋፍቷል። የሰው ልጆች ስነ ምግባራቸው እንዲበላሽ ተደርጓል። አላሁ በዚህ ሰበብ عز وجل ሰውየው ዚናን በሚዳፈርበት ጊዜ ቀልቡን በማጨለምና የቀልቡን ኑር በመግፈፍ እንደገና ደግሞ ፊቱንም ልቦናውንም ማንነቱንም ጨለማ በማድረግ አላህ Subhanahu Wa Ta'ala ይቀጣዋል። ዚና የሚሰሩትን ሰዎች ልብ ብላችሁ ተመልከቱ። በፊታቸው እኮ ኑር የላቸውም እኮ። ዚና የሚሰሩት አካሎች የውስጣቸው ኑር ይገፈፍባቸዋል። ዚና የሚሰሩት አካሎች ከአላህ Subhanahu Wa Ta'ala ዘንዳ ቁጣ ይከናነባሉ። የቁጣ ሸማን ይከናነባሉ። ዚና ቀላል ነገር አይደለም። ሰዎች ዝም ብላችሁ ስታዩ የማይታይ የማይሰማ የማይጠየቅ ዋጋ የማይከፈል መስሎን ከሆነ ይሄንን ሥራ የምንሰራው ልንቶብት ልንመለስ ይገባል። የመጀመሪያው መቀጫ የመጀመሪያው ኪሳራ ሰውየው ዚና ሲሰራ የአላህ Subhanahu Wa Ta'ala ቁጣ ሸማው አድርጎ ይለብሳል። አላህ የተቆጣበት ሰው የቀልቡን ኑር ይገፋዋል፣ የፊቱን ብርሃን ይገፋዋል፣ ልቡን ደግሞ ጨለማ በጨለማ ያደርገዋል። ሐቅ አይታየውም፣ ዲን አይታየውም። ከአላህ ፊት ቆሞ መጠየቅ የሚባል ነገር በፍጹም አይታየውም። ቀስ ብሎ ቀስ በቀስ ከዛሬ ከነገ የሰው ልጅ ሊሻሻል ሐሳቡንና ሁኔታውን ሊቀይር ሲገባ ነገሮች ሁሉ ወደ አልሆኑ አቅጣጫ ሂደው ሁሉም ነገር ተረስቶ አላህም ተረስቶ ራሱንም ረስቶ كما يقول الله عز وجل نسوا الله فنسيهم اللهن سو سيرسا الله سبحانه وتعالى دغمو ببكلو انكبكابيون ያነሳል። ሁለተኛውና ሌላው ዚና የሚሰራ ሰው አላህ Subhanahu Wa Ta'ala ይረግመዋል። አንተም እናንተም ወንድሞቼ ሁላችሁም እዚህ ያላችሁትም ሌላ ቦታም ያላችሁት በኢማን አይን ስትመለከቱት
በእናንተ ላይ የአላህ እርግማንና የአላህ ሱብሓነሁ ወተዓላ ቁጣ ቢወርድባችሁ ትደሰታላችሁ? በእርግጠኝነት አትደሰቱ። ታዲያ እንደዚህ ከሆነ አላህ ሱብሓነሁ ወተዓላ ቁጣዬን የማወርድበት እርግማኔን የማዘንብበት ነገር ቢኖር ከታላላቅ ወንጀሎች የመደብኩት ነገር ቢኖር ዝሙት ነው ብሎ ከተናገረ በኋላ ለምን ብላችሁ ነው እናንተ ወደ ዚና ልክ እንደ ተባረረ አህያ እየሮጣችሁ ሄዳችሁ የምትገቡት? ዝሙት ትልቅ ወንጀል ነው። አላህ ሱብሓነሁ ወተዓላ ሙእሚን የሆኑ ባሪያዎችን ሶላት ላይ ሲቆሙ ፋቲሓ እንዲቀሩ አዟቸዋል። እዛ ላይ ዱዓ እንዲያደርጉ ሲያዛቸው اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين إنو مؤمن دعاء أنتم بتشان نتجزالن بانت بتشان نتاجزالن ቀጥተኛ የሆነውን መንገድ ለባክህ ጌታችን ምራን። የነዛን የደጋግ ሰዎችን መንገድ ውለታ የዋልክላቸውን ሷሊህ ያደረካቸውን من النبيين والصديقين والشهداء والصالحين የነዚህን ሰዎች መንገድ ምራን። غير المغضوب عليهم አንተ እሱ አላህ የተቆጣባቸውን መንገድ አይነት አይደለም። ولا الضالين تمام يهون سوتش من قال هذا من المرة من فلقوا يا صالحوش بلو مؤمنوشو دعاء دادرقو الله سبحانه وتعالى زوجوال تاريا وندموشي زنا ميسراسو حياته يباكننو زموتن بيدفرسو هيوتو يباكننو يا الله نرجمان تكنانبو يا الله قطا عند شمع لبسو قلبو بنور ማሸብረቅ ሲገባው በጨለማ ተውጦ ዱንያውንም አጥቶ አኺራውንም አጥቶ የሚኖር ማለት የአላህን ድንበር የሚተላለፍ አካል ማለት ነው። وفي الحديث الذي أخرجه الإمام حاكم وهو على شرط مسلم من حديث أبي هريرة رضي الله تعالى عنه قال رسول الله صلى الله عليه وسلم من زنى وشرب الخمر زموت يسرانا عسكاري متتن يتتاسو على رسول عليه الصلاة والسلام نزع الله منه الإيمان إيمان كلب يوتعبتال تبلوان إيمان يللو سوكو جنة هيقبا مندموشي إيمان يللو سوكو يجنة برن تقا إلات نكو إيمان يللو سو بچانو جنة ميقبا زموت بمسراتو إيمان مبالو النقر يمين نتكوهنا زموت بمسراتو كالسنة كالله قايا اللون يميقناي تلقون حب إيمان مبالون من التكونا سو كالابدا كالسكرا سو كالابدا كالتلوت أبستكر تلك هونون حبتون ستو أصلفو ستو ركاش هونون دنيا أيلوتن إيمان سيكمال رسول عليه الصلاة والسلام كما يخلع الإنسان القميص من رأسه براس وكل قميص اندم يوتو كتاج ودلاي إيمان وتو ينتك آل بلوان الرسول عليه الصلاة والسلام. روى أبو داود والترمذي إمام الترمذي إلا أبو داود بزقبت حديث نقمو إذا زنى الرجل أخرج منه الإيمان سو يزنا سسرة إيمان يوت أبتال اندي وتأيد الرجال